ከእግዚአብሔር ነጥቀህ ሰዎች ውስጥ ከተትከኝ፣ ልትረሳኝ ልትዘነጋኝ ትችላለህ በሚል ስጋት። ታሪኩ የጉንዳን ነው። ጉንዳን ትጥራለች፣ ትወጣለች። የምናቃት ናት አይደል? የምንቀናባት ናት እኮ ጉንዳን። ትጥራለች፣ ከአቅሟ በላይ ከኪሎዋ በላይ የሆነ ትገፋለች፣ ወደ ጉድጓዷ ትከታለች ምናምን። ይህን የተመለከተ ሰው እስቲ የዓመት ወጪሽ ስንት ነው ሲል ጠየቃት። አንድ ጥሬ አንዲት ስንዴ ናት አለች። እንዴ ለአንድ ስንዴ ነው? በቃ እኔ እሰጥሻለሁ ከዛሬ ወዲህ ፈልሰስ ብለሽ 1 ዓመትሽን ቅጪ፣ ስራ ምናምን መልፋት መውጣት የለም ብሎ ቃል ገብቶላት ያንን 1 ስንዴ ሰጥቷት ሄደ። በዓመቱ ሲመለስ የተበላው ግማሽ ስንዴ ነው። አንቺም ውሸት አለብሽ። እንዴት 1 ስንዴ ይበቃኛል ዓመት ብለሽ ግማሽ ብቻ በልተሽ ጠበቅሽኝ? ልካ ውሸትም አለብሽ አላት። አይ ውሸት አይደለም፣ ከእግዚአብሔር ነጥቀህ ሰዎች ውስጥ ከተትከኝ፣ ልትረሳኝ ልትዘነጋኝ ትችላለህ በሚል ስጋት የምችለውን ያህል አልነበረም የምበላው፣ እየቆጠብኩ ነበር የምበላው አለች። እግዚአብሔር እጅ ተወስዶ ሰው እጅ ላይ መውደቅ ለካ የፈለገ ደግ ቢሆን አንድ ቀን ሊዘነጋን ይችላል በራሱ ጉዳይ።